ወያኔ ለአማራ ከሰማይ ያለው ካልሆነ ከመሬት ያለ ኃጢያት በሙሉ መሞከር የሚገባው ግፍ ፈጽሟል። ይሄን ሚራሳ ከሆነ ሰው አይደለም። ወያኔን የፈጸመው ግፍ ሚራሳ የወልቃይት ጠገዴ ማህበረሰብ ካለ ሰው አይደለም። እንኳን በሰላም ስልጣናቸውን ፈጽማችሁ ለምርቃት ቀን የመጠቃለያ ስብሰባ እንኳን ተገናኘን እንኳን አደረሳችሁ ለማለት ፈልጋለሁ። መጀመሪያ እኛ አቶ አሸተ እንዳለው አንድም ብቻም ሳይሆን ሁለትም ሶስትም አላማን እንዳለን ታውቃላችሁ። አንዱ የማንነት የወሰን ጥያቄ ጉዳይ አለን። እኛ የጠየቅነው በህግና በስርዓት ነው። ነገር ደግሞ የማንነትና የወሰን ጥያቄ ማህበረሰቡ በጉልበት ትግራይ እናደርጋለን የሚል ኃይል ጽንፈኛም እንዳለ ታውቃላችሁ። ለዚህ ተከዜ ዘብለን ዞን አዋቅረን እናንተ የበለጠ የምትሳተፉበት የሰራችሁት በእናንተ ውጤት በእናንተ ድካም ዞኑ ሰላም። ስለዚህ ከዚህ ከፍ ያለ ነገር ሊኖር ስለሚችል እንዳገርም ይሄን ኃይል የትግራይ ኃይል ካልጠፋ ወልቃይት ጠገዴም አይደለም እንደ አማራም እንደ ኢትዮጵያም እረፍትም የለም። ስለዚህ ይህንን ለመስራት መደራጀት ያስፈልጋል፣ ቁርጠኝነት ያስፈልጋል። በአካል ብቻ ሳይሆን ባተሳሰብ የመጀመሪያ ባተሳሰብ ነው። ይህን አደረጃጀት የተከዜ ዘብ የሚለው የእውነትም ከመሬት ወርዶ አደረጃጀቱ አስተካክለን የተሻለ መሪ ያለው የተሻለ ተዋጊ ያለው የተሻለ አደረጃጀት ያለው በእውነተኛ ፖለቲካው ግንባታ የተገነባ ኃይል ለሀገር ለህዝብ ሲል ህይወት ለመክፈል ዝግጁ ነው የሚል ኃይል መኖር መቻል አለበት። ያንን ሲባል አደራጅተን አሁን 6 ዓመት ዞን በራሱ እያስተዳደረ ጸጥታውም ሰላም እንደሆነ ታይቷላችሁ። ይሄን እናንተ ነው ልትኮሩ ይገባችኋል በዚህ ስራችሁ ማለት። ስለዚህ ይሄንን መሰረት ተደርጎ አሁን ይሄን ስልጣና ያስፈልገው አንዱ በዞን ደረጃ ስታንድ ባይ። ስለዚህ ይሄን አካባቢ እንደ አማራ ተደራጅተን ማስመለስ አለብን። ካልሆነ ወልቃይትን አማራ ካላደረግን ጎንደር ካላደረግን እንዲያውም አቶ ታዲዮስ ታንቱ ምንድነው የሚለው ወልቃይት እና ራያ አማራን ካላደረገ የአማራ እናት ወንድ ወልጅ ያለው ማለት የለባትም ብሎ በድፍረት የሚናገርበት አለ። ማንነት ማለት ነው እኔ ወልዬ ነኝ እኔ ጎንደሬ ነኝ የሚል ህዝብ ነው የነበረው። ይሄን ህዝብ እንደዚህ የሚለው ደግሞ በየጊዜው ራሱ እያሉ እያፈኑ እያሰሩ በምክንያት እየገደሉት 27 ዓመት ገዝተውታል። አሁን ግን ህዝቡም ህገ መንግስት ራሳቸው የጻፉት ህገ መንግስት መሰረት አድርጎ ማንነት ጥያቄ አንስቶ በህጋዊም በሰላማዊም ሲከራከር ቆይቷል። ያን ጥያቄ ላለመመለስ ሲሉ ወደዚህኛው ውስጥ ወጥንቀት ገብተዋል ማለት። ስለዚህ የህዝቡን ጥያቄ እጅግ ፍትሃዊም ምክንያታዊም ህገ መንግስታዊ ጥያቄ እንደሆነ ልትረዱት ይገባል። ለዚህ ጉዳይ ህይወት መስጠት ደግሞ ምንም አያሳፍርም። ስለዚህ እኛ ይሄን ስናደርግ የለውጥ መንግስትም ይዘን ነው እንደ አማራም እንደ ኢትዮጵያውያንም ታግለን ህወሓት የሚባል ኃይል ትክክል እንዳልሆነ ሚዛናዊ ፍትሃዊም ስላልሆነ ጨቋኝም ገዳይም ወራሪም ስለሆነ እንደ አማራ ታግለናል። እንደ ኢትዮጵያውያንም ብዙዎች ወንድሞቻችንም ታግለዋል። ስለዚህ የሥርዓት ለውጥ ተደርጓል። አሁንም ቢሆን ይሄን ኃይል 2 ጊዜ 3 ጊዜ ተዋጋ ነው እንጂ አልጠፋም። ስላልጠፋ አሁንም ወደ ድርድር ወደ ውይይት ለመምጣት ፈቃደኛ አይደለም። አሁንም ተዋግቼ በጉልበት ወልቃይትን ራያም ጠለምት የሚባለው ወደ ትግራይ አካል አደርጋለሁ ነው። ያን ካረኩ በኋላ ደግሞ ታላቋን ትግራይ የምትባለው እመሰርታለሁ ኢትዮጵያ የምትባል ለኔ ምን አይደለሽም የሚል ይሄ በአደባባይ የሚሉት የትግራይ ፖለቲከኞች ነው። ከዚህ ኃይል ጋር የማንነት ብቻም አይደለም አገርን የማጥናት ነው ወልቃይት መዋጋት ማለት። አገርም
እንዳትገነጣጠል መታገል ነው። አማራዊ ብቻም ሳይሆን ኢትዮጵያዊነት ጭምር የሚያንጸባርቅ ትግል ስለሆነ በዚህ ልክ እናንተም ተደራጅታችሁ ስትሰለጥሩ ሰንብታችኋል። እኔ አሁን ምለው ይሄን ኃይል ከመጀመሪያ ሰው የሚታገለው ሰው በጣም ጀግና የሚሆነው በተሰለፈበት ዓላማ የመጀመሪያ ቁርጠኛ እምነት ያለው መሆኑ ነው ከሆነ ነው ፈቃደኛ ነኝ ብሎ በዚህ መወጋቴ ለኔ ክብሬ ነው የሚል ከሆነ ይሄ ልብስ ይሄ የለበስኩት ለኔ ክብሬ ነው ለተቋሜ ክብር ነው ብሎ አምኖ የሚታገል ከሆነ የዓላማ ሰው ለዓላማ ብቻ ነው የሚቆመው። እንደገና ጠላትን አምርሮ የሚጠላ መሆን አለበት። ወያኔ ለአማራ ከሰማይ ያለው ካልሆነ ከመሬት ያለ ኃጢአት በሙሉ መሞከር የሚገባው ግፍ ፈጽሟል። ይህን ሚረሳ ከሆነ ሰው አይደለም። ወያኔን የፈጸመው ግፍ ሚረሳ የወልቃይት ጠገዴ ማህበረሰብ ካለ ሰው አይደለም። የተከበሩ ክቡር ኮሎኔል ደመቀን ለቀጣይ የሥራ መመሪያ እንዲሰጡልን ወደ መድረክ ጋብዙልን። ክቡር አቶ አሻተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ እንዲሁም የብልጽግና ፓርቲ ማዕከላዊ ኮሚቴ፣ የተከበራችሁ የዞኑ ከፍተኛ አመራሮች፣ የተከበራችሁ የዕለቱ እንግዶች፣ የተከበራችሁ የዛሬ ቀን ተመራቂዎች፣ ሰልጣኞች፣ የተከዜ ዘብ አባላት እንኳን ስልጣናችሁ ጨርሳችሁ ለዛሬ ምርቃት አበቃችሁ ለማለት እወዳለሁ። እንደሁሉ እንደሚታወቀው መዘጋጀት፣ መታጠቅ፣ መደራጀት ለመዋጋት ብቻም ሳይሆን ጦርነትም ለማስቀረት ጭምርም ይጠቅማል ማለት። ሰላምን አልፈልግም ብሎ በጦርነት አንድ ማህበረሰብ፣ አንድን አካባቢ፣ አንድን አስተዳደር ለመውረር የሚመጣ ካለ በጣም ትክክለኛና ተገቢ ስልጠና ስለነበር ዛሬ ለምርቃት ስለበቃችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ በድጋሚ። እኛ እንደ ህዝብ የለውጥ መንግስትን በደግፈን በሰላም ጉዳያችን በህግ እንዲያልቅ የህግ አስከባሪዎች የጸጥታ አባላትን እያደራጀን ለህግ ለማይጋዙ ሰላምን አካባቢ የሚያሳጡ ህግንና አደብን እንዲገዙ ይሄን የተከዜ ዘብ ኃይል በጣም ተገቢም መድኃኒትም ስለሆነ ስለዚህ አደረጃጀታችሁ በጣም ጥሩ ነው። በዚህ መልኩ ልትጠነክሩ ይገባችኋል። ቀጣይ ያሉ ግዳጆች እንደ ስማችሁ ምግባራችሁን በዚህ ልክ እንዲሆን ጠላቶቻችንን አሁን ሀገርን ለመውረር ከባዕድ ሀገሮችን ወግነው እናት ሀገራችሁን ለመውጋት ዳግም ዋጋ ለማስከፈል ለሚዘጋጅ ያለ አሸባሪውን ኃይል አይቀጡ ቅጣት ለመቅጣት አሁን እንደተዘጋጀ ነው። ቀጣይ ዝግጅታችንን መቀጠል አለበት። ቀጣይ የተከዜ ዘብ ተከታዩም ይሰለጥናል፣ እስከታሽም ይሄዳል ማለት። ስለዚህ ተከዜ ዘብ የዛሬ መጨረሻ አይደለም፣ ቀጣይ ይሆናል። ስለዚህ በርቱ፣ እንኳን ደስ አላችሁ። ስራችሁን ግዳጃችሁን የተሻለ እንዲሆን የተዋጣ እንዲሆን እመኝላችኋለሁ። አመሰግናለሁ። ማዕበል ያልናጠህ ተራራ ይሰኛል። ውድ ሰልጣኛችን ባሉባልታ ወሬ የማይሸበር ማዕበል ያልናጠው ዳገት ነውና ማዕበል ያልናጠህ ተራራ ለእውነት ዓላማ በጽኑ መሰረት ተገንብተህ ከራስህ በላይ ለሀገር ክብር ቁመህ ወረት ያልደለለህ ለህዝብ ዘብ የቆምከው አብሪ ኮከብ ንቁ ሌት ተቀን ማታንቀላፋው ጉልበትህ አልዛለም የተከዜ ዘብ ክንደብርቱ አማራን ለማጥፋት ኢትዮጵያን ለማፍረስ የጥፋት ወጥመድ እስከ ጥግ ድረስ ለዛ የሀገር ዋልታና ማገር ለመካድ አቅደው ንድፈ ሐሳብ ቀርጸው ሁሉ በየፊናው ስምሪት ሰጥተው ጥቅምት 24 ሰሜን እዝ ካዱት። እንደ ክፉ አድራጊ ተኩሰው ገደሉት። በተኛበት ሁላ የግፍግፉን ጥግ በሲኖ ሄዱበት።
አይጥ ለሞታ ሆነና ነገሩ አሸናፊ መስላቸው ክርቢት እንደጫሩ በቆፈሩት ጉድጓድ ይሄው ተቀበሩ። ኢትዮጵያን ለማፍረስ አማራን ለማጥፋት ካራ የሳሉ አስብተው ለማረድ ግን አይሳካለቸውም። ተነስተናል በአንድነት በዓላማ ጸንተህ ኮርተህ የምታኮራ ጠላትን ድባቅ መተህ ጀብድ የምትሰራ ቀድመህ አውቀህ ያደረከው የጠላትን ሴራ በወሬ ውጅምር በፍጹም የማትፈራ የተከዜ ዘብ ማዕበል ያልናጠህ ዳገት ነህ ተራራ። ትላንት ጅንታ ሲነሳ ተኩስ ሳይጀምር ሰራዊት ሲቃኝ በትዕቢት ሲፎክር ቁርሴ ህሞራ ምሳዬ ጎንደር እራቴ ባህር ዳር ብሎ ጉዞ ጀመረና ታሪክ ተቀይሮ ዳግም እንደገና ሆመራ ጎንደር ባህር ዳር ቀረና የትዕቢቱ ጉዞ ንፋስ ወስዶባቸው የቅጂት ዓለም እንደካዳቸው ቁርስ ህሞራ ሽሬ ምሳ ቀምሰው ባህር ዳር ቀረና መቀሌ ራታቸው። ጥምር ጦሩን አዩት እንኳንም ሊገጥሙት ገና ቀና ብለው ድባቡን እንዳዩት ድሽቅና ሞርተሩን ሸሽተው ተጣጣጥለውት ታዲያ አሁን ምን ተገኘ ያ ሁሉ ጫጫታ? የትላንትና ረሱት ለዓለም ደብዳቤ ድረሱልን ላሉት ያው ነው ሰራዊታችን ለዛውም ዘምኗል የመሬት ሳያንሰው ዝናብም ያዘንባል። ደሞ ደጀናለው ከስር የሚጠብቀው ሲወድቅ ሲታመም ልሙትልህ ብሎ እርጎ የሚያጠጣው አቅፎ ደግፎ አጥሚት የሚሰጠው ሚሊሻ ፖሊስ ሰላም አስከባሪው በአንድነት ተነስቷል እስከ መጨረሻው። አባይ አሁን ውሃ ብቻ አይደለም ግብጽ የግዳስ ጠብቂው የተቆጣ ጊዜ ከሚሳኤል በላይ ከኒውክሌር በላይ ነው። ህወሓትን ታዩ ቤቱን ለሚሰራ ለሰሜን እዚህ ያልሆነ ላጎረሰው እጅ ነካሽ ላፍታ ላላዘነ ሀገሩን ለከዳ ለአሮጌው ፖለቲካ ህዝብ የተጸየፈው የሌባ ስብስብ አቅፎ ለተነሳው መሰረት ለሌለው ይህ ሁሉ ተይና ከራስሽ ወተሽ ለፍቅር ዘምሪ ከጎረቤት ማማ ኢትዮጵያ በሰላም እንድትኖሪ። ሰላም አስከባሪ ህዝባዊ ፖሊሳችን ዋልታና ማገር መመኪያችን ወትሮ በተጠንቀቅ የኋላ ደጀናችን የክፉን ቅን ደራሽ ድልድይ መሻገሪያችን በወሬ ማዕበል እንዳትናጥ በዓለማህ ጽና በታሪክ ድርሳናት ስም ጻፍ ታሪክ ከአያት ቅማት ውረስና አንድ መሆናችን ስናስመሰክር ጠላት ያፍራል ክንድን ያስፈራዋል እስከ መጨረሻ ረቂቁን ነገሮች ቶሎ በሚገሩ በጥቅሻ የተከዜ ዘብ ላፍታ እንኳን የማተኛ ጠላት ከተነሳ አንገት አስተኛ። ዛሬም እንደ ትላንቱ ድርብ ታሪክ ስራ በፍቅር ከፍ በል አገር አውለብልብ የኢትዮጵያ ባንዲራ። በእንቁ አሰልጣኞች ልዩ ዕውቀት ሸምተህ ጠላትን ለማንበርከክ በሞራል ተገንብተህ ለእውነት ዓላማ ሆ ብለህ ተነስተህ የዞሩ የጀርባ አጥን ሰልጣኝ ተመራቂዎቻችን ዛሬ ደስታ ቀን ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። በአሰልጣኝ ጥበብ ልቆ በተካነው ዋዛና ቁም ነገር አዋስቶ የሚሰጠው የእውነት ፋና አሟልቶ የሰጠው ቀና ብሎ ላየው ግርማ ሞገስ ያለው እባካችሁ ሞራል ስጡ ለሲነር ኦራንት ኦፊሰር ደርበው። አመሰግናለሁ።